ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ቻናላችን ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ከልብ የሆነ ምስጋናችንን እናቀርባለን። በዛሬው ርዕሳችን ኢሳያስ አፈወርቂ የሻዕቢያ መንግስት በኢትዮጵያ ላይ የሚያደርገውን የጦርነት ስትራቴጂ ከህወሓት ጋር ሆኖ እንዴት እንዳሰቡት በመረጃ እናጋልጣለን። ኢሳያስ አፈወርቂ ያሰበውን የጦርነት እቅድ ቤት በኩል ለማድረግ እንደፈለገ በማስረጃ ጭምር እናያለን ማለት ነው። ፒኤልኤፍ እና ሻዕቢያ የጦርነቱን ሜዳ ወይም ባትልፊልድ አፋር ክልልና አካባቢ ላይ እንዲሆን በእጅጉ እየሰሩ ነው ያሉት። መረጃዎች እንደሚያሳዩት ከሆነ ድርጅቱ በቀጣይ አብዛኛውን የጦሩን ክፍል ከህወሓት ጋር በመተባበር ከትግራይ ክልል አስወጥቶ አፋር ላይ አስፍሮ ለኤርትራና የአረብ አጋሮች መንገድ በመጥረግ በምስራቅ አፍሪካ ትልቅ የተባለውን ጦርነት በአፋር ክልልና አካባቢው ላይ ለማድረግ እንደወሰነ ነው የታወቀው። ይህንን ድርጊት ብዙ የአፋር አክቲቪስቶች፣ ዓለም አቀፍ ሚዲያዎች እየተቃወሙት ቢሆንም ህወሓትና ሻዕቢያ ግን ያቀዱት እቅድ ይህንን የአፋር ቦታ የጦር ማዕከል ሜዳ ለማድረግ ነው። ለምን አፋርን መረጡ ሻዕቢያና ህወሓት? በዚህ ጉዳይ የሻዕቢያ ጦር በከፍተኛ ሁኔታ በቡሬ ግንባር ላይ ጦሩን አስፍሯል። ያለ የሌለ ኃይሉን እዛ አካባቢ በማስፈር ማለት ነው። የተለያዩ መረጃዎች እንግዲህ የሚዲያ ተቋማት ሶሻል ሚዲያዎችን ጨምሮ የውጭ ዜና ዘጋቢዎችን ጨምሮ ሰሞኑን በትላንትናው ዕለት ማለት ነው ጦርነት እንደተከፈተ የህወሓት ኃይሎች ተናግረዋል። ይህንን ጦርነት ለምን ከፈቱ? ሻዕቢያ ለምንድን ነው ይህንን ቦታ ያደረገው የሚለውን እናያለን ማለት ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት የቀድሞ የህወሓት ቃል አቀባይ አቶ ጌታቸው ረዳ እንደተናገሩት ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል ብሏል አቶ ጌታቸው ረዳ። ወያኔ የሻዕቢያን አጀንዳ ለማስፈጸም እየተደረገ ነው በሚባል ደረጃ በተለያዩ የአፋር ወረዳዎች ጦርነት አድርጓል። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህ ትንኮሳን እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ናቸው አቶ ጌታቸው ረዳ ሲናገሩ አቶ ፍስሐ ማንጁስ፣ ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ በማለት አስታውቀዋል። አቶ ጌታቸው ረዳ እድሜ ልካቸውን ከነዚህ ከህወሓት አመራሮች ጋር የጦር አመራሮች ጋር እየሰሩ ናቸው። የልብ ትርታቸውን በሚገባ ደረጃ ያውቃሉ። እንዴት እና መቼ ጦርነት እንደሚከፍቱ ሁሉ ያውቃሉ። ስለዚህ አቶ ጌታቸው ረዳ ቀድሞው ይህን አስጠንቅቀዋል። ሲያስጠነቅቁ ኋላ ቀር ነው ያሉት። ኋላ ቀር የህወሓት አመራር ቡድን በማለት ነው የተናገሩት። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራ፣ ጭፍጨፋ መጋበዝ ክህደት ነው ብለዋል አቶ ጌታቸው ረዳ። በዚህ ጉዳይ ላይ የትግራይ ህዝብ የሚጠቀመው ምንም አይነት ጥቅም የለም። ነገር ግን የትግራይ ህዝብ ሳይሆን ወይንም ህወሓት ሳይሆን በዚህ ጉዳይ ላይ የሚጠቀመው ዋነኛው የሻዕቢያ መንግስት ነው። አፋርን ለምን መረጠ የሚለው የመጀመሪያው ጥያቄ የኢትዮጵያ መንግስት ወደ አሰብ ግስጋሴ የሚያደርገውን ነገር ማስቆም ነው። ሁለተኛ በአሰብ ላይ ያለውን ሀሳብ እንዲተው በማድረግ የኢትዮጵያ የጅቡቲን መስመር በመቆጣጠር የኢትዮጵያን ኢኮኖሚ ማናገስ ነው። ይህንን እናየዋለን በመረጃ የኤርትራ የጦርነት ስትራቴጂን በተመለከተ በኢትዮጵያና በኤርትራና በትግራይ ህዝቦች ነፃ አውጪ ግንባር በተለይ ህወሓት መካከል ያለው ግንኙነት ውስብስብ ነው። በተለያየ ጊዜያቶች ውስጥ ሲለዋወጥ የቆየ ነው። በተለይም አፋር ክልል ስትራቴጂካዊ ጠቀሜታ ያለው በመሆኑ በትግራይና በመሀል ሀገር ያለ ወሳኝ መተላለፊያ ነው። ይህ መተላለፍ ወደ ጅቡቲ የሚያደርስ የንግድ መስመር ነው። በዚህ በኩል የሚያልፈው የንግድ መስመር በአፋር በኩል ስላለ ይህንን መቆጣጠር ይፈልጋሉ። ከ2000 እንደ አውሮፓውያን አቆጣጠር ከ2020 እስከ 2000 ዓ.ም በነበረው ጦርነት እንደዚሁም በቅርብ ጊዜ በሚወጡ ዘገባዎች መሰረት አፋርን የሚመለከት የጦር ስልት እንዴት ሊሆን እንደሚችል በሁለት ዋና መንገዶች ሊታይ ይችላል። ሆኖም ግን ኤርትራና ህወሓት አሁን ላይ አብረው በኢትዮጵያ ላይ ጥቃት ሊሰነዝሩ እንደሚችሉ በጣም ብዙ መረጃዎች ይጠቁማሉ። እንደዚሁም በቅርብ ጊዜ በተከሰቱ ግጭቶች ዙሪያ ይሄንን ያመላክታሉ። ለምንድን ነው
ለአፋር ክልል ስትራቴጂካዊ ጠቀሜታ ያለው ብለን በምናይበት ጊዜ የአፋር ክልል ለጥቃት ስትራቴጂ ሊያገለግል የሚችልባቸው ዋና ዋና ምክንያቶች አሉ፣ እንደዚሁም ስልቶች አሉ። የመጀመሪያው የአቅርቦት መስመር ነው። የአቅርቦት መስመርን መቁረጥ ነው የሚፈልጉት። የኢትዮጵያ ዋነኛ የአቅርቦት መስመር በዚህ በኩል ነው የሚያልፈው። ካቲንግ ኦፍ ሰፕላይ ላይንስን በማድረግ ኤርትራ ይህንን ስትራቴጂ ይጠቀማለች። ዋናቸው ስልት ደግሞ የአፋር ክልል አዲስ አበባን ከጅቡቲ ወደብ የሚያገናኘው ወሳኝ መንገድና የባቡር መስመር ስለያዘ የህወሓት ኃይሎች በጦርነቱ ወቅት ወደ አፋር ዘልቀው በመግባት ይህንን የሎጂስቲክና የንግድ መስመር ለመቁረጥ ነው የነበረው ሀሳብ። ከዚህ በፊትም ይህንን ለማድረግ ሞክረው ነበር። ይህንን መስመር መዝጋት ወይንም ማወቅ ለኢትዮጵያ መንግስት ከፍተኛ የኢኮኖሚና የወታደራዊ አቅርቦት ጫና ይፈጥራል። ይህንን ቦታ ከተቆጣጠሩት ኦልሞስት ኢትዮጵያን እንደተቆጣጠሩ ያክል ነው የሚቆጠረው። ከዚህ በተጨማሪ የግዛት ማስፋፋትና ስልታዊ አቀማመጥን በተመለከተ ያ ማለት ቴሪቶሪያል ጌን ስትራቴጂክ ፖዚሽንን በማድረግ የአፋር ከተሞችንና ወረዳዎችን በመቆጣጠር የትግራይ ኃይሎች ወደ ደቡብና ምስራቅ ለመንቀሳቀስ የሚያስችል ስልታዊ መተላለፊያ ወይንም ኮሪደርን ይፈጥራል። ይህ አዲስ ግንባር ደግሞ ወይንም የወያኔ አዲስ ግንባር ከፍቶ የኢትዮጵያን መከላከያ ኃይልን ትኩረቱን ሀብቱን በመበተን የጦርነቱን ግንባሮች በማስፋፋት ውጤት ለማግኘት ይጥራል ማለት ነው። እንግዲህ የኤርትራና የትግራይ ቅንጅት ሃይፖቴቲካል ነው። ዋናቸው ስልት ደግሞ በቅርብ ጊዜ በተደረጉ ዘገባዎች መሰረት ሊኖር የሚችለው ጥምረት ከኤርትራና ከምዕራብ ሰሜን ምዕራብ ትግራይ በመንቀሳቀስ በአፋር በኩል ወደ መሀል ሀገር በመግባት ስጋትን ከፍ ማድረግ ነው ዋነኛ ሀሳባቸውና ትኩረታቸው ማለት ነው። ኤርትራ አፋርን ለመጠቀም ያላት ፍላጎት ከቀይ ባህር መውጫ ጋር የተያያዘ ነው። ቀይ ባህር ኢትዮጵያ ልትወጣበት የምትችለው ዋነኛ መንገድ ብቸኛው መንገድ የአፋር ክልል ነው። አሰብ አፋር ነው። እንደገና በዛ በኩል ያሉትም አፋሮች የኢትዮጵያ ግዛት ስለሆነ ይህንን መቆጣጠር ይፈልጋሉ። ውጤቱ ይህ ጥምር ጥቃት የመከላከያ ኃይሎችን እርስ በርስ በማራራቅ ውጤታማነታቸውን ሊቀንስ ይችላል። የኢትዮጵያን መከላከያን በማራራቅ ማለት ነው። ሁለተኛው ነገር የኤርትራና ህወሓት የግንኙነት ለውጥና ስልታዊ ፍላጎታቸው ምንድን ነው ብለን በምናይበት ጊዜ እንደሚታወቀው ኤርትራና ህወሓት ታሪካዊ ጠላቶች የነበሩ ሲሆን እንደ አውሮፓውያን አቆጣጠር በ2000 እስከ 2022 ባለው ጦርነት ወቅት ኤርትራ ከኢትዮጵያ መንግስት ጎን በመሰለፍ በህወሓት ላይ ጥቃት ሰንዝራለች፣ ተዋግታለች። ሆኖም ግን እንደሚታወቀው በቅርብ ጊዜያቶች ውስጥ በአሁኑ ጊዜ ጽምዶ በሚል ግሩፕ የኤርትራ ኃይሎች የኤርትራ ህዝብ የትግራይ ህዝብ ኤርትራ በመሄድ የኳስ ግጥሚያዎችን በማድረግ ከኢትዮጵያ መንግስት እውቅና ውጪ ክልል የሆነው የትግራይ መንግስት ሀገር ከሆነው ከኤርትራ ጋር ግንኙነት እየፈጠረ ይገኛል። ይህም ጽምዶ በማለት አቋቁሞ አብረው በመስራት ላይ ይገኛሉ። ከዚህ ጋር በተያያዘ ደግሞ ምንድነው የጦር ድጋፍ ከኤርትራ በማግኘት ጦርነቱን ኤርትራ ኢትዮጵያ ውስጥ ማድረግ ትፈልጋለች። ኢትዮጵያ ውስጥ ነው መጨረስ የምትፈልገው ጦርነቱን። የጦር መሳሪያ በመደገፍ የህወሓትን ኃይሎችን በማስታጠቅ አፋርን እንዲቆጣጠሩ በማድረግ በዛ በኩል በቡሬ ግንባር ደግሞ የኤርትራ ጦር ለትግራይ ሰራዊቶች የጦር መሳሪያና ሎጂስቲክ በማቅረብ የኢትዮጵያ ጦር እንዲበታተን በማድረግ የአሰብን ሀሳብ እንዲበትን ማድረግ ነው። የቀይ ባህርን አጀንዳ እንዲተውና እንዲረሳ ለማድረግ ነው ዋነኛ ሀሳባቸውና አላማቸው ማለት ነው። ስለዚህ ኤርትራ በኢትዮጵያ ውስጥ ፕሮክሲ ዋርፌር በመክፈት በውስጥ ያላትን ሰላም ሁኔታ አለመረጋጋትን በመፍጠር ኢትዮጵያ ቀይ ባህርን ለመጠቀም የምታደርገውን ጥረት ማዳከም፣ በአፋር በኩል ከትግራይ አመፀኛ ቡድኖች ጋር በመተባበር አዲስ ግንባር መክፈት ነው። በአፋር በኩል ላይ የመጀመሪያው ነገር ማለት ነው። የትኞቹን ከተማዎች ይዘው እንደሚመጡ በካርታ ጭምር እናሳያቸዋለን ማለት ነው። ስለዚህ ህወሓት የመጀመሪያው ታርጌቱ ምንድነው? በአፋር ክልል ዘልቆ በመግባት አቅርቦትን በመቁረጥና የግዛት ማስፋፋትን አድርጎ አፋርን መቆጣጠር ነው። በዚህም መሰረት ደግሞ በፕሪቶሪያ የሰላም ስምምነት ዙሪያ ካሉ አለመግባባቶች በመነሳት በአፋር በኩል ያለውን ወታደራዊ ግፊት እንደገና በመጀመር የፖለቲካ ድርድርን አቅሙን እንዲያጠናክር ያደርገዋል ማለት ነው። ስለዚህ አፋርን ተቆጣጥሮ በወልቃይት በኩል ያለውን ፖለቲካዊ አጀንዳውን ማስፈጸም ይፈልጋል። ወልቃይትን ድጋሚ መቆጣጠር ይፈልጋል። ግዛቱን ማስፋፋት ይፈልጋል። በዛ በኩል በወልቃይት በኩል ኮሎኔል ደመቀ ዘውዱ ተዘጋጅተናል ብለው ተናግረዋል። ጦራቸው የተዘጋጀ መሆኑን ተናግረዋል። ምክንያቱም ወያኔ ይህንን ቦታ ስትራቴጂካዊ ቦታ አፋርን መያዙ ለወልቃይት አንድ እንደ ድርድር ኃይል ይሆነዋል ማለት ነው። እንግዲህ ቀደም ብለን እንደተናገርነው የወያኔ የመጀመሪያው እቅዱ ምንድን ነው? የኢትዮጵያን አከርካሪ መምታት ነው። የኢትዮጵያን ኢኮኖሚ ፓራላይዝድ ማድረግ። ይሄ ዋነኛው ስልቱ ነው። አዲስ አበባን ከጅቡቲ የሚያገናኘውን መንገድ መበጠስና ማወክ ነው። ይህ ማለት የኢትዮጵያ ንግድና ወታደራዊ አቅርቦት 90% የሚሆነውን ነገር ያቋርጣል ማለት ነው። ይህ መስመር ማለት ነው። ሌላው ነገር ደግሞ የኃይል ማዘናጊያ ነው። በአፋር ግንባር ጠንካራ ጫና በመፍጠር የኢትዮጵያ መከላከያ ኃይል ሀብቱን
ወታደሩን በመበታተን በሌሎች ግንባር ለምሳሌ በአማራ ክልል ያለውን ግፊት ሊያቀልላቸው ይችላል። ፋኖ እንዲያጠቃ ያደርገዋል። ተመልሶ ወደዚህ ለመምጣት እድል ያገኛል። የመከላከያ ሰራዊት ከአማራ ክልል ነቅሎ ወጥቶ ወደዚህ ግንባር ሲሰፍር ማለት ነው። ስለዚህ በውስጥ ያለውን ጭንቀት እንዲወጠር በማድረግ የኢትዮጵያ መንግስት እንዲዳከም፣ ኃይሉ እንዲዳከም ዋነኛ ታርጌታቸው ነው ይሄ ቦታ ማለት ነው። የመጀመሪያው ስልታቸው እንግዲህ የትኞቹን ከተሞች ይቆጣጠራሉ፣ የትኞቹን ቦታዎች ይቆጣጠራሉ ወደሚለው ስንመጣ እንደ ግምታዊ ሁኔታ ቁጠሩትና ከኤርትራ በኩል በሰሜን በኩል የኤርትራ ኃይሎች በእነሱ የሚደገፉትን ህዋቶችን ማለት ነው በሰሜን አፋር ቡሪ ወይንም በረሃሌ በኩል ዘልቀው በመግባት የትግራይ ኃይሎችን ለማገዝ አፋሮችን ለመከፋፈል ጥረት ያደርጋሉ። የኤርትራ የረጅም ጊዜ ፍላጎት በቀይ ባህር ባለው ጂኦፖለቲካዊ ሚዛን ውስጥ የኢትዮጵያን ተጽዕኖ መገደብ ነው የመጀመሪያው ነገር። ስለዚህ አፋር ክልል ያሉትን ቡሪ ወይንም በረሃሌ አካባቢ ዘልቀው በመግባት በመቆጣጠር አፋሮችን በመከፋፈል የአፋር ሚሊሻዎችን ሰብሮ በመግባት በተለያየ የጦር ወንጀሎችን በመፈጸም ሊሆን ይችላል፣ የተለያዩ የጦር መሳሪያዎችን ያልተገቡ ድርጊቶችን በመፈጸም የአፋር ክልልን ለመበታተን ይሰራሉ ማለት ነው። በትግራይ በኩል በምዕራብ በኩል ደግሞ የወያኔ ኃይሎች በትግራይና በአፋር ድንበር አቅራቢያ የሚገኙ እንደምትመለከቱት መጋሌ ያሉ አካባቢዎችን እንደ መነሻ በመጠቀም በፍጥነት ወደ ደቡብ ምስራቅ ወደ ዋናዎቹ መንገዶች ወደ እነሱ መስመሮች ለመዝለቅ ሙከራ ያደርጋሉ። እንግዲህ ስትራቴጂካዊ ቦታዎች አሉ አፋር ላይ። ከነዚህ የጥቃት ኢላማዎች የመንገድና የባቡር ቦታዎች ናቸው። እነዚህ የባቡርና ዋነኛ መንገዶች መካከል የመጀመሪያው ስትራቴጂካዊ ስፍራ ሚሌ ነው። እንግዲህ በጣም ስልታዊ ጠቀሜታ አለው ሚሌ። ይህ ከተማ ከሁሉም በላይ ወሳኝ ከተማ ነው። በተለይ ከአዲስ አበባ ጅቡቲ ዋናው የንግድ መስመር በዚህ በኩል ነው የሚያልፈው ማለት ነው። ከፍተኛ ተጽዕኖ አለው። ሚሌን በሚቆጣጠሩበት ሰዓት የንግድ የሎጂስቲክ መስመሩ ሙሉ በሙሉ ይቋረጣል። ይህ ቦታ ከተያዘ ዋነኛው ስትራቴጂካዊ ቦታ ነው። የኢትዮጵያ መሀል ሀገር ወደ አዲስ አበባ የሚመጣው ከወደብ ጋር የሚያገናኘው ዋነኛው አውታር ኮምፕሊትሊ ይዘጋል ማለት ነው። ሚሌን ተቆጣጠሩ ማለት ነው። ሌላኛው ከሚሌ በመነሳት ወደ አፋር ወደ ሰመራ የአፋር ዋና ከተማ የመንግስት መቀመጫ የሆነችውን ሰመራን መቆጣጠር ነው። ሰመራም ስትራቴጂካዊ ቦታ ነው። የመንግስት ዋና መቀመጫ ናት። የክልሉን አስተዳደር በማወክ የኢትዮጵያን የፌዴራል መንግስትን ቁጥጥር ያዳክማል ማለት ነው። ከዛ በመቀጠል ከሰመራ ውጭ ደግሞ ዋነኛው ስትራቴጂካዊ ስፍራ የሚባለው አዋሽ ነው። ይህ አዋሽ እንደሚታወቀው የኢትዮጵያ የምስራቅ መግቢያ በር ነው። ይህ የምስራቅ መግቢያ በር ባቡር መስመር መጋጠሚያዎች እንደገና ወሳኝ የመንገድ መተላለፊያ ቦታ ነው የአዋሽ ስፍራ ማለት ነው። እዚህ አካባቢ ላይ የኃይል መቆራረጥ እንዲከሰት በማድረግ የኃይል ማመንጫዎችን፣ የማጓጓዣ መሰረተ ልማቶችን በማጥቃት አዲስ አበባን የሎጂስቲክ አቅርቦትን ያደናቅፋል። ወደ አዲስ አበባ የሚመጣው ወደ መሀል ከተማዎች የሚመጡትን እያንዳንዱን የሎጂስቲክ አቅርቦት ያደናቅፋሉ ማለት ነው። ከወደ ላይ ደግሞ ስንመጣ ወደ በረሃሌ አካባቢ ዋነኛው ስትራቴጂካዊ ስፍራ ነው። ይህ በረሃሌ ቦታ የሚገኘው በሰሜን አፋር ከትግራይ እንግዲህ በጣም ቅርብ ቦታ ነው። ለትግራይ ኃይሎች ወደ ሰሜን አፋር ለመግባት እንደ መተላለፊያ ኮሪደር ያገለግላል በረሃሌ ማለት ነው። በጣም ለትግራይ ድንበር የሆነ አቅራቢያ ነው። ለኤርትራም ይቀርባል። ይህ ቦታ ደግሞ ሰሜንን አፋር ደህንነት አደጋ ላይ ይጥላል። ስለዚህ ተጽዕኗቸው ምንድን ነው? የሰሜን አፋርን ደህንነት አደጋ ላይ በመጣል ለጦር ኃይሎች በረሃማውን መሬት ለመጠቀም መንገድ ይከፍታል ማለት ይህ ቦታ ማለት ነው። ሌላኛው ደግሞ ሰፊ ተጽዕኖ አለ ማለት ብሮድ ኢምፓክት አለው። ይህ ስትራቴጂካዊ ስኬታማ ቢሆን እንኳን የሚያስከትለው ተጽዕኖ ወታደራዊ ብቻ ሳይሆን የሀገር ህልውና ላይ ተጽዕኖ ያሳድራል። የመጀመሪያው እንደሚታወቀው ኢኮኖሚያዊ ተጽዕኖ አለ። የጅቡቲ መስመር መዘጋት ከተከሰተ የኢትዮጵያ ኢኮኖሚ በእጅጉ ያሽቆለቁላል። ፓራላይዝ ውስጥ ሊገባ ይችላል። የነዳጅ፣ የምግብ፣ የፋብሪካ የጥሬ ዕቃዎች አቅርቦት ሙሉ በሙሉ ሊቋረጥ ይችላል። ከዚህ ጋር በተያያዘ ደግሞ የዋጋ ንረትና የረሃብ አደጋ፣ ኢንፍሌሽን እና ሁማኒቴሪያን ክራይሲስ የሚባሉት ነገሮች ይከሰታሉ ማለት ነው። በዚህ ቦታ ላይ የንግድ መስመሮች በመዘጋት የሸቀጦች ዋጋ በከፍተኛ ሁኔታ እንዲጨምር ያደርጋል። የሰብአዊ እርዳታ አቅርቦቶች በመቆማቸው በተለይ በትግራይ በአፋር እና በሌሎች አካባቢዎች ያሉት ቦታዎች ለረሃብ አደጋ ይጋለጣሉ ማለት ነው። ምክንያቱም ሙሉ በሙሉ የንግድ መስመሮች ስለሚዘጉ ማለት ነው። ሌላኛው ተጽዕኖ ደግሞ ፖለቲካዊና ጂኦፖለቲካዊ ተጽዕኖ ያመጣል። የፌዴራል መንግስት ሲዳከም ስትራቴጂካዊ ቦታዎችን ያጣል። በኢትዮጵያ ውስጥ የመንግስትን ስልጣን አቅም ውስጥ ጥያቄ ውስጥ እንዲገባ ጥያቄ ይፈታል። ከዚህ በተጨማሪ ደግሞ
ደግሞ ሪጂናል ኢንስታቢሊቲ ይፈጥራል። የአፋር ክልል አለመረጋጋት በጅቡቲና በኤርትራ ላይ በቀጥታ ተጽዕኖ ያሳድራል። ይህ ማለት ምን ማለት ነው? የቀይ ባህር ደህንነት አደጋ ላይ ይወድቃል ማለት። ይህ ደግሞ ግብፅን ጨምሮ ሌሎች የጎረቤት ሀገራቶች ኃይሎቻቸው በቀጥታ ወደ ግጭቱ እንዲገቡ በማድረግ ኢጅፕት እንደምትናገረው ኢጅፕት ሻዶ ዋር ታደርጋለች ማለት ነው። ከላ የራሷን ወታደሮች ሊሆን ይችላል አማጺ ቡድኖች በመላክ ሊሆን ይችላል ኢትዮጵያን ታናጋለች ማለት ነው። ከዚህ በተጨማሪ ደግሞ ሰብአዊና ማህበራዊ ተጽዕኖ ይፈጥራል። በከፍተኛ ሁኔታ ዜጎች መፈናቀል ወይንም ማስ ዲስፕሌስመንት ይፈጠራል። እንግዲህ በቀድሞ ጦርነት ላይ ከ300 ሺህ በላይ የአፋር ዜጎች ተፈናቅለዋል። ይሄ አዲሱ ጦርነት አሁንም የተወሰኑት ተፈናቅለዋል። በዚህ ጦርነት በተጀመረው አዲሱ ጦርነቱ ምናልባት የሚባባስ ከሆነ ከዚህ በበለጠ ከፍተኛ ቁጥር ያለው ህዝብ እንደገና ሊፈናቀል ይችላል ማለት ነው። ከዚህ በተጨማሪ ደግሞ መሰረተ ልማቶች ይወድማሉ። ትምህርት ቤቶች፣ ሆስፒታል፣ የመጠጥ ውሃ ተቋማት፣ እነዚህ ቦታዎች ላይ ከፍተኛ ጉዳትን ይደርሳል ማለት ነው። ስለዚህ በአፋር በኩል ሊሰነዘር የሚችለው የጦር ስትራቴጂ ዋነኛው ቁልፍ የኢትዮጵያን አቅርቦት መስመር መቁረጥ ነው። ይህ ስኬታማ ከሆነ ከወታደራዊ ግስጋሴ በላይ የኢትዮጵያን ኢኮኖሚና ፖለቲካዊ አቅም ያደናቅፋል ማለት ነው። ስለዚህ የአፋር የትግል ግንባር ማድረግ ከፍተኛ ስትራቴጂካዊ ዋጋ ይሰጠዋል ማለት ነው። ከዚህ በተጨማሪ ደግሞ ይሄ ነገር እንዳይከሰት የኢትዮጵያ መከላከያ ምን አይነት ስልትን ሊጠቀም ይችላል? የመጀመሪያው በአፋር ክልል ዋና የመከላከል ዘዴዎችን ያደርግ። የመከላከያ ዋነኛው ግብ የጅቡቲን የአቅርቦት መስመርን ማስጠበቅ ነው። እንደዚሁም የክልሉን ከተማ ሰመራን ከጥቃት መከላከል ይሆናል። እንግዲህ የኢትዮጵያ መከላከያ በሶስት ዋና ደረጃዎች ሊከፋፈል ይችላል። የመጀመሪያው ስትራቴጂካዊ የአቅርቦት መስመር ጥበቃ ነው። ሴኪሪንግ ሰፕላይ ላይን የምንለው ማለት ነው። ዋነኛ ስትራቴጂካዊው የመጀመሪያው ነገር እንዳለው ሚሌን መቆጣጠር ነው። ሚሌ አካባቢ ትኩረቱን ያደርጋል። በአዲስ አበባ ጅቡቲ የመንገድና የባቡር መስመር ላይ በየ20 ወይም በየ30 ኪሎ ሜትር በሚርቅ ቋሚ ጥበቃ ጣቢያዎችን ፐርማኔንት ቼክ ፖይንት ማቋቋም አለ። የመጀመሪያው ስትራቴጂ ቦታዎች ያላቸው መጀመሪያ ላይ የሚሌና የአዋሽ አካባቢዎች ናቸው። እነዚህ ቦታዎች ላይ ከፍተኛ የሆነ ጥበቃ ያደርጋል። ሚሌ በአካባቢው ያሉትን ተራራማ በረሃማ ቦታዎችን በመጠቀም ከፍተኛ የጦር ሰራዊት የጦር ሰፈር ሜጀር የሆነ ሚሊታሪ ቤዝ በማድረግ የጥቃት ሙከራዎችን ከአካባቢው ማራቅ እና መመከት አለ። ሚሌ በመከላከያ ስልት ውስጥ የመጨረሻ የመከላከያ መስመር ተደርጎ ይወሰዳል። ሚሌን በፍጹም ኤርትራም ቢሆን ሻዕቢያ ህወሓት መቆጣጠር የለባቸው። የመጀመሪያ ስልቱ መደረግ ያለበት ምንድነው? የኢትዮጵያ መከላከያ ሰራዊት ሚሌን ይቆጣጠራል፣ ሰላሟን ይጠብቃል ማለት ነው። ከዚህ በተጨማሪ ደግሞ የስልክና የፋይበር ኦፕቲክስ መስመሮች ናቸው። እነዚህ የጠላት ኃይሎች የመገናኛ መስመሮችን በመቁረጥ የኢትዮጵያ መከላከያ ኃይልን ግንኙነት ለማቋረጥ እንዳይችሉ የመጠባበቂያ የመገናኛ ዘዴዎችን ለምሳሌ የሳተላይት ኮሚኒኬሽኖችን ማዘጋጀት አለበት ቀድሞ ማለት ነው። እዛ ቦታ ያሉትን እንዳይቆርጡ ግንኙነቱን ለማወክ እንዳያደርጉ መጀመሪያ ቀድሞ መዘጋጀት አለበት ማለት ነው። ከዚህ ጋር በተጨማሪ ደግሞ የአፋር ሚሊሻ ተሳትፎ ወሳኝነት አለው። አሁን ጀምረዋል። የአፋር ሚሊሻዎች ከወያኔ ጋራ ለመቅጠም ተመሙ ይገኛሉ። እነዚህ የምድር ድሮኖች የሚባሉ የአፋር ኃይሎች ማለት ነው። የአፋር ልዩ ኃይሎችን እንደዚሁም የአካባቢው ሚሊሻዎችን ፖሊሶችን ጨምሮ በስልጠናና በጦር መሳሪያ በማገዝ የመጀመሪያውን የመከላከያ ቀጠና ፈርስት ላይን ዲፌንስ እንዲሆኑ ማብቃት አለበት። መከላከያ መሳሪያ ማስታጠቅ ስልጠና መስጠት አለበት በአጭር ጊዜ ውስጥ ማለት ነው። ምክንያቱም የአፋር ኃይሎች የአካባቢውን መልክዓ ምድር ጠንቅቀው ስለሚያውቁ በጠላት ላይ ከፍተኛ ጫና ይፈጥራሉ። በተለይ በወያኔ ላይ፣ በተለይ በሻዕቢያ ኃይሎች ላይ ማለት ነው። እነዚህ አፋሮች በከፍተኛ ሁኔታ እያንዳንዱን መውጫ መግቢያውን፣ ተራሮቹን ያነባሉ፣ ሸለቆዎቹን ያነባሉ፣ የውሃ ቦታዎቹን ያነባሉ። የት መደበቅ የት ቦታ ላይ ጥቃት ማድረስ እንዳለባቸው ጠንቅቀው ስለሚያውቁ ማለት ነው። ከዚህ በተጨማሪ የመከላከያ ስትራቴጂ መሆን ያለበት በአየርና ቴክኖሎጂ የበላይነቱን ማረጋገጥ አለበት። በቃ ኤር ኤንድ ቴክኖሎጂካል ሱፐርማሲውን ማረጋገጥ አለበት። ለምን ቢባል የአፋር ክልል ሰፊ ነው፣ እንደገና ደግሞ ክፍት ነው። ስለዚህ ክፍት በመሆኑ የአየር ኃይል ወሳኝ ሚና ይጫወታል እዚህ አካባቢ ላይ ማለት ነው። ከዚህ ጋር ተያይዞ የድሮን ጥቃቶችን ክትትል በማድረግ በተለይ በበረሃማውና ሰፊ በሆነው መሬት ላይ የሚደረጉ የጠላት እያንዳንዱን እንቅስቃሴዎችን በዘመናዊ ድሮኖች አማካኝነት ያለማቋረጥ ቀንና ሌሊት መከላከልና እያንዳንድ
እያንዳንዱ ጥቃት በሚሰነዘርበት ሰዓት አጸፋ በመመለስ ጥቃት መሰንዘር አለበት። ከዛ ቀጥሎ ከክትትሉ እንደገና ደግሞ ከድሮን ጥቃቱ በተጨማሪ በአየር ላይ የወያኔን የሻዕቢያን የሎጂስቲክ ኢላማዎችን ማጥፋት አለበት። እነዚህ የጠላት ኃይሎች ከተለያየ ቦታ ላይ ሊተላለፉ የሚችሉ ለምሳሌ የነዳጅ ጭነት ሊሆን ይችላል፣ የጦር መሳሪያ፣ የምግብ አቅርቦት ተሽከርካሪዎችን በድሮኖች በማጥቃት የጠላት ኃይል በረሃማው መሬት ላይ እንዳይቆይ ያደርጋል። ስለዚህ ይርበዋል ወታደር የመጀመሪያው ነገር ሎጂስቲክ ነው። ውሃ ከሌለው ምግብ ከሌለው መቆየት አይችልም። ስለዚህ እንዲበታተኑ ያደርጋቸዋል ማለት ነው። ከዚህ በተጨማሪ ደግሞ አንቲ ኤር ዲፌንስን ማቋቋም ነው፣ ወይንም ጸረ ሚሳኤል ወይንም ጸረ አየር ኃይል መከላከያን ማቋቋም አለበት። ዋና ዋና የጥበቃ ጣቢያዎች ለምሳሌ ሚሌ፣ ሰመራ ከጠላት የአየር ላይ ጥቃት ለመከላከል ውጤታማ ጸረ አውሮፕላንና ጸረ ድሮኖች ስርዓቶችን ማስፈር አለበት። መከላከያ አስቀድሞ ማለት ጊዜ ሳይወስድ አስቀድሞ እነዚህ ቦታዎች ላይ እነዚህን የመከላከያ የጸረ አውሮፕላን እንዲሁም የጸረ ድሮን ስርዓቶችን ማስፈር አለበት ማለት ነው። ሶስተኛው ደግሞ የሰው ኃይልና የሎጂስቲክን አቀማመጥ ፎርስ ፖዚሽኒንግ ኤንድ ሎጂስቲክ ነው። እንደሚታወቀው የአፋር ምድር ሙቀትና በረሃማነት ያለበት በመሆኑ የሎጂስቲክ ዝግጅት የመከላከያው ዋነኛው ስልቱ አካል ነው። ለዚህ ከዚህ ጋር በተያያዘ ራፒድ ሪስፖንስ ፎርስ በቶሎ ፈጣን የሆነ ምላሽ ሰጪ ኃይል ማቋቋም አለበት። በማዕከላዊ ቦታዎች ለምሳሌ በሰመራ ሊሆን ይችላል፣ በዱብቴ አቅራቢያ በሄሊኮፕተር የታገዘ ፈጣን ምላሽ ሰጪ ኃይል ማቋቋም አለ። ይህ ኃይል የመንገድ መስመሩ ላይ ድንገተኛ ጥቃት ቢደርስ በፍጥነት ጣልቃ በመግባት ጠላትን ማጥቃት ይችላል፣ መመከት ይችላል ማለት ወደ መሀል አካባቢ ያለውን ኢኮኖሚካዊ ስትራቴጂ የሆነውን ነገር ጉዳት እንዳይደርስበት ማድረግ ይችላል ማለት ነው። ሌላው ደግሞ መከላከያ ማድረግ ያለበት ዋነኛው ስልቱ ከዚህ ጋር በተያያዘ የውሃና የምግብ አቅርቦት ነው። እነዚህ ረሃማ አካባቢዎች ላይ ለተሰማራው ጦር የውሃ የምግብ አቅርቦት ሰንሰለትን በጥንቃቄ ማስተዳደር፣ ሎጂስቲኩን ማስተዳደር የሚችሉ ያንን አካባቢ ጠንቅቀው የሚያውቁ የጦር አመራሮችን ማብቃት አለበት፣ ቦታውን እንዲያነቡ ማለት ነው። የጠላት ኃይሎች በረሃማውን አካባቢ ለመጠቀም ሲሞክሩ የውሃ እጥረት እንደ መከላከያ መሳሪያ መጠቀም አለበት ማለት ነው። ሌላኛው ደግሞ በድንበር አካባቢዎች በተለይ ደግሞ ከትግራይ በኩል የሚመጡ አማጽያን ሊጠቀሙባቸው የሚችሉትን የውሃ ምንጮች ወይንም መጠባበቂያዎች ካለ ከኢትዮጵያ መከላከያ ኃይል ቁጥጥር ውጭ እንዳይወድቁ በማድረግ ስትራቴጂካዊ የሆነ መንገድን የመጀመሪያው ነገር የውሃ ቦታዎችን መቆጣጠር ነው። ስለዚህ በአፋር ክልል የሚካሄድ መከላከያ ስልት የአየር ኃይል የበላይ መሆን አለበት። የመጀመሪያው ነገር የአየር የበላይነት ሊረጋገጥ ይገባል። ጀነራል ይልማ መርዳሳ በዛሬው ዕለት እንደተናገሩት ከሆነ አየር ኃይሉ ራሱን በብቃት በማደራጀት የሚገባውን ቦታ በሚገባው ኃይል ራሱን አደራጅቷል ብለዋል። ስለዚህ የአፋር ህዝቦች የአካባቢውን ጥበቃ ተሳትፎ በማድረግ ከመንገድ ጥበቃ ጋር ባጣመረ መልኩ የአፋርን ስትራቴጂካዊ መውጫ መስመር ከተጠበቀ የጠላት ኃይሎች የፖለቲካዊና ወታደራዊ ግባቸውን ማሳካት አይችሉም ማለት ነው። ከዚህ ጋር በተያያዘ ደግሞ ጂኦፖለቲካ የሆነ ችግር ያመጣል። ለምሳሌ የጅቡቲ ምላሽ ምን ሊሆን ይችላል ብለን በምናይበት ጊዜ ጅቡቲ ለኢትዮጵያ ኢኮኖሚ ወሳኝ የደም ስር ነው። የጅቡቲ ዋናው ፍላጎቷ የራሷን የፖርት አገልግሎት ገቢ ማስጠበቅ ነው። ከምንም ነገር በላይ ጅቡቲ በኢትዮጵያ ነው የምትኖር። ኢትዮጵያ በምትሰጣ $3 ቢሊዮን ነው ኢኮኖሚውን የምታንቀሳቀሰው። ይህ አገልግሎቷን ማስጠበቅ አለባት። ይህ ቆመ ማለት የጅቡቲ ነገር ቆመ ማለት ነው። የኢትዮጵያና የጅቡቲ የንግድ መስመር የሆነውን የባቡር መንገድ ከተዘጋ ለጅቡቲ ከፍተኛ የኢኮኖሚ ኪሳራ ያስከትላል። ጅቡቲ በግልጽ ባይሆንም ለኢትዮጵያ መንግስት የሎጂስቲክ ድጋፍ በማድረግ ከፍተኛ ፍላጎት ታሳያለች። ትክክለኛ የሆነ ግምት ነው የሚሆነው፣ ምክንያቱም የእንጀራ ጎሮሯ መበጠስ ስለሚያሳስባት። በዚህ ሁኔታ በግጭቱ ምክንያት ወደብ የመጠቀም ፍላጎት ቢቀንስ ከኢትዮጵያ በኩል ጅቡቲ አቅሟን እንድታጠናክር ኢትዮጵያ አቅሟን እንድታጠናክር ወታደራዊም ሊሆን ይችላል ሎጂስቲካዊ ድጋፍ ታደርጋለች ማለት ነው። ወዲያውኑ ዓለም አቀፍ ማህበረሰብ፣ ቀጠናዊ ድርጅቶች ለምሳሌ እንደ ኢጋድ ያሉ በመጠቀም የአፋርን መስመር በፍጥነት እንዲከፈትና በኢትዮጵያ መንግስት በተዋጊ ኃይሎች ላይ ጫና እንዲደረግ ታደርጋለች ጅቡቲ ማለት። የባቡርና የመንገድ መስመሮቿ ከጥቃት እንዲጠበቁ የራሷን የጸጥታ ኃይሎች በድንበር አካባቢዎች ታጠናክራለች። እንደገና ደግሞ ልትዋጋም ትችላለች ማለት ነው። ሌላኛው ደግሞ ከጂኦፖለቲካል አንጻር ስንመለከት
በዚህ ጉዳይ ላይ የሚያገባት ሱዳን ናት። ሱዳን በቅርቡ በግጭት የተዳከመች ብትሆንም ከኢትዮጵያ ጋር ያላት ታሪካዊ የድንበር ጉዳይ አለ፣ በተለይ አልፋሽካን ጨምሮ ማለት ነው። ይህ አልፋሽካ በጣም ውስብስብ ነው። ሱዳን ከህወሓትና ከኢትዮጵያ ጋር የነበራት ግንኙነት ሲቀያየር፣ አሁን ላይ ግን ዋነኛ ትኩረቷ የውስጥ ጦርነት ነው። በተለይ በጀነራል አልቡርሃንና በሄሜቲ መካከል ያለውን መቋቋም ነው ዋነኛ ትኩረቷ ማለት ነው። ነገር ግን ሱዳን በዋነኝነት በውስጥ ጉዳዮቿ ብትጠመድም በተዘዋዋሪ በኢትዮጵያ ግጭት ውስጥ መሳተፍ ትፈልጋለች። ለምሳሌ ግጭት ቢከሰት ከአማራ ከቤኒሻንጉል ጉሙዝ የሚመጡ ስደተኞችን መቀበል ስለማትፈልግ ድንበሮቿን እዛ አካባቢ ትጠብቃለች። ሌላኛው ደግሞ የኢትዮጵያ መንግስት በአፋር በኩል በተጠመደበት ወቅት ሱዳን የድንበር ጉዳዮቿን አልፋሽካን በተመለከተ በድብቅ ወታደራዊ ጥቅሞችን ለማግኘት ትሞክራለች። ደግማ ለመያዝ ሌላም ተጨማሪ መሬቶችን ለመያዝ የአልቡርሃን መንግስት ደፋር መንግስት ስለሆነ ምንም አታመጣም በሚል ኢትዮጵያ እንግዲህ እንደሚታወቀው በትግራይ ጦርነት ወቅት ጊዜ ነው አልፋሽካን የተቆጣጠሩት። ከዛ በኋላ ጎንደር መግቢያ ድረስ እስከ ሁመራ ድረስ የመጡት ማለት ነው። ስለዚህ ተጨማሪ መሬቶቹን ሊቆጣጠሩ ይችላሉ በዚህ ጦርነት የተነሳ ማለት ነው። ሌላኛዋ ተጠቃሚ ነገር ደግሞ ኤርትራ ናት። የኤርትራ ተሳትፎ በጥምረትም ይሁን በተናጠል የአፋርን ግጭት ከፍ የሚያደርገው ቁልፍ ምክንያት ጂኦፖለቲካዊ ፍላጎት አላት። በኢትዮጵያ ውስጥ የተረጋጋ ጠንካራ ያልሆነ ማዕከላዊ መንግስት እንዲኖር ትፈልጋለች። የቀይ ባህር መውጫ ላይ የኢትዮጵያ ተጽዕኖ እንዲቀንስ ዋነኛ ግቧ ነው፣ ዋነኛ ተግባሯ። ስለዚህ ኤርትራ በአፋር በኩል በሚደረገው ጦርነት ላይ በድብቅም ይሁን በይፋ በሰሜን አፋር በኩል አልቃ በመግባት ግጭቱን ታባብሳለች። ኤርትራ ከትግራይ ጋር ባላት ታሪካዊ ግንኙነትና ጂኦፖለቲካዊ ፍላጎት የተነሳ ባዴ አፋር አካባቢ ያለውን ወይንም ሌሎች የአፋር ክልሎች ድንበር ላይ የጦር ኃይሏን ታሰባሰባለች ማለት ነው። ከህወሓት ጋር ጥምረት አልፈጠርንም ሊሉ ይችላሉ። ኢትዮጵያን ግን ለማዳከም የወሰነችውን እርምጃ በውጭ ድጋፍ ለሚደረግ ፕሮክሲ ዋር መድረክ ትሆናለች ማለት ነው። ሌላው ሰፊው ክልላዊ ተጽዕኖ ቦርደር ሪጂናል ኢምፓክት ነው። የቀይ ባህር ውጥረት እንደሚታወቀው በአፋር በኩል ያለው ግጭት ከቀጠል የባብ ኤል መንደብና የቀይ ባህር ደህንነት አሳሳቢ ይሆናል። ይህ ደግሞ ሳውዲ አረቢያን፣ የተባበሩት አረብ ኤምሬቶችን እና ግብፅን በቀጥታ ይስባል ማለት ነው። የናይል ወንዝ ከታላቁ ህዳሴ ግድብ ጋር በተያያዘ የኢትዮጵያ ውስጣዊ አለመረጋጋትን በቅርበት እየተከታተለች ነው። አብዛኛው የግብፅ ሚዲያዎች የአፋርን አሁን የተከሰተውን የአፋርን ጦርነት የተደረገውን ነገር በሚዲያዎቻቸው ሲዘግቡ ነው። ቀን ከሌሊት ከኢትዮጵያ ጋር ነው እያደረጉ ያሉት ነገር። አብዛኛው ኢትዮጵያ እንደውም ስለ ግብፅ አይዘግብም። ነገር ግን የግብፅ ሚዲያዎች ከ100 በላይ የሚሆኑት ሚዲያዎች እግር በእግር እየተከታተሉ የኢትዮጵያን ፖለቲካ ሲፈተፍቱ ነው የሚውሉት ማለት ነው። እንግዲህ ከዚህ ጋር በተያያዘ የኢጋድ ድክመት አለ። የቀጠናው ድርጅት ኢጋድ የውስጥ ግጭቱን ለመፍታት አቅም ካጣ የኢጋድ ታማኝነትን እና ውጥረቱ ወደ ሌሎች የኢጋድ አባል ሀገራት እንደ ሶማሊያ ወይም ኬንያ ሊሰራጭ ይችላል። ከዚህ በተጨማሪ ዓለም አቀፋዊ ትኩረትን ካገኘ እንደ አሜሪካ፣ የአውሮፓ ህብረትን እንደዚሁም ቻይናን ጨምሮ ዓለም አቀፍ ኃይሎች በኢትዮጵያና በኤርትራ እንደዚሁም በጅቡቲ የጦር ሰፈር ቤዝ ስላላቸው በግጭቱ ላይ ከፍተኛ የሆነ የፖለቲካና የዲፕሎማሲያዊ ጫና ያሳድር እነዚህ ሀገራቶች ማለት ነው። እንግዲህ ውሸት የማይደክመው የህወሓት መንግስት ለአፋሩ ጥቃት ምላሽ ሰጥቶ አይተነዋል። 15 ኪሎ ሜትር ወደ አፋር ክልል በመግባት መጋሌ ወረዳ የገቡት እነዚህ የአፋር ኃይሎች የአፋር ክልል መጋሌ ወረዳ አስተዳዳሪ እንደተናገረው ከሆነ የትግራይ ኃይሎች በወረዳው ሆንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ድረስ ዘልቀው መግባታቸውን እንደዚሁም 6 መንደሮችን መቆጣጠራቸውን በግልጽ ተናግረዋል። በግልጽ ማለት ነው፣ ለዓለም አቀፍ ሚዲያዎችም ለኢትዮጵያም አጠቃላይ ማለት ነው። የትግራይ ክልል ሰላምና ጸጥታ ቢሮ እንደተናገረው ከሆነ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ብሏል እና ይሄ ውንጀላ የሐሰት ነው በማለት አጣጥሏል። እንግዲህ የህወሓት አፋር ክልል መንግስት የህወሓት ቡድን ብሎ በጠራው መሰረት በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በተለያየ የሶሻል ሚዲያዎች አይታል። የመጋሌ ዋና አስተዳዳሪ የሆኑት አቶ አብዱል ሼክ በራ ኡስማን እንደተናገሩት ከሆነ የቲዲኤፍ ኃይል ከሮብ ጠዋት ጀምሮ ቦታዎችን በመያዝ እንቅስቃሴ ውስጥ ገብቷል ብለው ለቢቢሲ ተናግረዋል። ሙሉ ቀን ያንን ቦታ ይዘው ከ12 ሰዓት ድረስ ህዝቡ እየሸሸ ታጣቂ ቡድን ደግሞ ቦታ እየያዘ ሄዷል ብለዋል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ በመወርወር ከምሽት 12 ሰዓት አካባቢ ህዝቦች ሲፈናቀሉ ነበር፣ ከተማዎችን ሲቆጣጠሩ ነበር ብለው ተናግረዋል ማለት ነው። በዚህ ዙሪያ
ዙሪያ የፌዴራል መንግስቱ ምንም ነገር መግለጫ አላወጣም ከአቶ ጌታቸው ረዳ ውጪ ማለት ነው። ካሁን ድረስ ዓለም አቀፍ ሪፖርቶች ተናግረዋል። ብዙ ነገር ዜና ተዘግቧል። ዋነኛ ሀሳብ የኢትዮጵያን የቀይ ባህር አጀንዳ እንዳታነሳ በማድረግ እንዲዘገይ በማድረግ እንደዚሁም ኢኮኖሚያዊ ጫናን በማሳደር የግብፅን አጀንዳ በማስፈጸም ከዛ በኋላ ወያኔ ደግሞ ህዋት ደግሞ የሻቢያን አጀንዳ በማስፈጸም ኢትዮጵያን ቀርቃር ውስጥ በመክተት በሸኔ በፋኖ ኃይሎች ከፍተኛ ውጥረት ውስጥ እንዲገባ በማድረግ የኢትዮጵያ መንግስትን ቀርቃር ውስጥ ለመክተት ነው። ስለዚህ አፋርን በመያዝ የተለያየ የሆነ የፖለቲካ የበላይነትን በመያዝ ለድርድር እንዲያመቸው ማድረግ ነው። ነገር ግን ይሄ ይሳካል ወይ የሚለውን ነገር አብረን እናያለን። ሀሳብ አስተያየታችሁን በኮመንት ሴክሽኑ ላይ ያስፍሩልን። በሚቀጥለው መረጃችን እስከምንገናኝ መልካም ጊዜን እየተመኘን ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ እያልን የዛሬውን በዚህ ያበቃን። መልካም